ሰላም እንዴት ናችሁ? ሰላም ሁሉ ቆንጆ ዊባክ አጌን ተመልሻለሁ። እንግዲህ አዶናይ ወደ አሜሪካ መሄዱን ተከትሎ ከዛ ቀደም ብሎ እንግዲህ ለአክብረ ጸዴ ነገር በጣም አሪፍ ነገር አድርጎላታል። ልጅቷ በጣም አክቲቭ ነች። በደንብ ነው የምትንቀሳቀሰው። ሶሻል ሚዲያ ላይም ስትዋት በቃ በጣም ማደግ የምትችል ልጅ ነች እና ለእሷ ቆንጆ የስፌት ማሽን ገዝቶ ሰርፕራይዝ አድርጓታል። ልደቷ ነበር። ግምጃይስ ምንድን ነው እያለች ያለችው? ከዚህ በፊት የምሰራቸው ቪዲዮዎች እንዳለ ድራማ ናቸው። ምንም አይነት የፍቅር ግንኙነት ከማንም ሰው ጋር የለኝም እያለች ነው። ይሄንና ሌሎች ቪዲዮዎች እናያለን። ሰብስክራይብ ላደረጋችሁ ወይ ሰብስክራይብ አድርጉ። ላይክ ስታደርጉ ቪዲዮ በደንብ ሰው ጋር ስለሚደርስ ላይክ አድርጉ። ይመቻችሁ። ሰላም እንዴት ናችሁ? ወንድሜ አዶናይ የሚነግራችሁ ነገር አለ። በደንብ ስሙት ጋይስ። ዛሬ ማታ እንግዲህ ወደ አሜሪካ ልሄድ ነው። እየሄድኩበት ያለው ምክንያት ደግሞ የ1000 ህፃናት ልብ ለማሳከም ነው። እንዴት አድርገን ነው እነዚህ ህፃናቶች የምናሳክመው? የሁላችሁም እርዳታ ያስፈልገናል። ስፔሻሊ አሜሪካ ከሆናችሁ ውጭ ሀገር ከሆናችሁ $50 ቻሌንጅ እያስጀመርን ያለ ነው። እነዚህ 1000 ህፃናቶች እውነቴን ነው የምላችሁ ከተቻለ በደቂቃዎች ማሳከም እንችላለን። ስለዚህ እነዚህ ህፃናቶች በጣም ነው የሚያሳዝኑት። በአካል ብታዩዋቸው ስፔሻሊ ፋሚሊዎቻቸው እነዚህ ህፃናት ሲታከሙ እነሱ ብቻ ሳይሆኑ የሚድኑት ቤተሰቦቻቸው ነው የሚድኑት። የሰፈር ልጆችም ነው የሚድኑት። ኢትዮጵያ ነው የምትድነውና ይህ የሁላችንም ስራ መሆን አለበት። አሜሪካ መጣውላችሁ። መልካም እድል። ቴንክ ዩ። እንግዲህ ቆንጆ ኮላብ ካየን በኋላ ከዩቲናስ ጋር እንደዚህ አይነት በጎ ነገር ላይም እሷንም እያሳተፈ ይገኛል። ግን እኔ አንድ ነገር መናገር የምፈልገው እዚህ በጎ ስራ ላይ በጣም ለምትሳተፉ ሰዎች ስፔሻሊ ከአዶናይ ጎን በገንዘብም በምንም በሀሳብም ከጎኑ የምትቆሙ ሰዎች በጣም አፕሪሼት ልናደርግ እንፈልጋለን። ምክንያቱም ሀገር የምትገነባው በእንደዚህ አይነት መልካም ሰዎች በጎ ሰዎች ነውና ሀገር እየገነባችሁ ትውልድ እያዳናችሁ ቤተሰብ እያዳናችሁ እንደሆነ እሱም እየተናገረ ይገኛል ማለት ነው። በጣም ደስ የሚል በጎ ነገር ስለሆነ ማለት ነው። በጣም ነው ያሳዘነች። ባይዘው እናት በጣም ነው የምታሳዝነው። ወይ ህልሟ ስለሆነ እሺ በጣም ነው የምታሳዝነው። በቃ በጣም ይሄ ለእሷ ምን ማለት እንደሆነ ከሪያክሽኗ መረዳት ይቻላል። እንኳን ደስ አለሽ ሊናት። እኔ በጣም ነው የምወዳት። በጣም ነው ደስ የሚለው። Feel low, you can still go. Even when you feel slow, you can still go. Even when there's no hope, you can still go. I never answer to no, man, I still go. Go, 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 yeah, go, go, go. Hustle hard, hustle every single day. I be making moves till I'm buried in my grave. Through the system, I don't wanna be በቃ የሆነ ቦታ ደርሶ ላይክ እንደነዚህ አይነት ያንግ ጄኔሬሽኖችን መስራት የሚችል ሰው ሲሆን ሆኖ ባየው በጣም ዊሽ የማደርገው ነገር ነው። በቃ የሆነ ቦታ ደርሷል አይደለ? የሆነ ትልቅ ድርጅት ኖሮት ምናምን ብዙ ወጣቶች እንደገና ደግሞ የሱን ፈለግ እሱ ጋር እንኳን ባይሆኑ የሱን ፈለግ የሚከተሉ ብዙ ወጣቶች ሀገሪቷ ላይ ቢፈጠሩ በጣም ነው ደስ የሚለው። የለኝም አራተኛ የለኝም አራተኛ እውነት አብራችሁ የሆነ ቪዲዮ ተሰሩት የነበረው ማለት ነው። እሱ ማንኛውም ሰው ጋራ እንትን ኮላብ ታደርጋለህ አይደለ? ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ቦይፍሬንድ አይደለም። ቦይፍሬንድ ሳይሆን ማንኛውም ሰው ኮላብ ያደርጋል። ድራማቲክ የመስራት ህልም አለኝ፣ ፍላጎት አለኝ። ቆይ ስለሱ ነገር ንገረኝ እስቲ። አሁን ብዙ ዩቲዩብ ላይ ቲክቶክ ላይ የተቆራረጡ ነገሮች ታያለህ። አሜን ላይክ ዩቲዩብ ላይም ሌላ ዓለም አለ። አንድ እንደዚህ አይነት ስራ የሚሰራ ልጅ ነግሮኝ በጣም 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 ለሀገሬ አዘንኩ። በጣም ሞራሊ ተከሸከሸ። ማለት ኮንቴንት ክሬተሮቹ ፍቅረኛሞች ሳይሆኑ ለዩቲዩብ ብቻ ፍቅረኛ መስለው ይመጣሉ። ከዛ ክርክራቸው፣ ግጭታቸው፣ ጠባቸው፣ ፍቅራቸው
አብቀው ሌላ ሴት በመሃላቸው ያስገባሉ ቲክቶክ ይደራረጋሉ እነዚህ ሰዎች ምንም አይነት ኮኔክሽን የላቸው ኮኔክሽናቸው ለዩቲዩብ ብቻ ነው ግን አረብ አገር ያሉ ሴቶች ያንን ቪዲዮ ያዩትና በጣም ይጎዳሉ ራሳቸውን ስተው የሚወርቁ ተጣሉ ሲባል ከፎቅ ላይ ሊወርቁ ይኖራሉ ስራ ያጣሉ ገንዘብ ይሰጣቸዋል ልጆቹ በእነሱ ብር መኪና ይገዛሉ በቃ ቪዲዮዎቹ ምናምን ሲታዩ አይን ያወጣ በቃ ተስፋ የሚያስቆርጥ ነገር ነው ይሄን የኢትዮጵያ ሕዝብ ይወቀው አይወቀው አላውቅም እኔ ግን የሰማው ቀን የእውነት ነው በቃ ለዚህ ሕዝብ የመጨረሻ እንደዚህ አይነት ነገር ያው አለ ይታወቃል ድራማ ላይክ የግምጃዬ ፍቅረኛ አልያዝኩም ማለቷ ትንሽ ከበድ ይላል እውነት ለመናገር ራሷን ብዙ ነገር ስትል ነበር ቪዲዮ ላይ ወዳለው ምናምን እንደዚህ እንደ የፍቅር ነገሮች ነበሩ ግን ደግሞ ሶሻል ሚዲያ ላይ ሁሉም ሰው ካፕል ሆኖ ሲመጣ ካፕል ነው ማለት አይቻልም ደሞም ካፕልም አይደሉም ማለትም አይቻልም ምክንያቱም ካፕል ሆነው ደግሞ ሰርተው ተጋብተው ደግሞ ወልደው ህይወት እየኖሩ ያሉ ልጆች ምናቃቸው ልጆች አሉ እንደዚሁም ደግሞ ድራማ እየሰሩ በተለይ ደግሞ ቶሎ ከሆነ ሪሌሽንሺፕ ወጥተው የሆነ ሪሌሽንሺፕ ውስጥ ቶሎ የሚገቡ አይነት ሰዎች ከሆኑ ኢስ ኦብቪየስ ስክሪፕት ነው የሚሆነው ምክንያቱም ከዚህ በፊት በተለይ እንደነን ዳኒ ሮያል ምናምን ጽጌ ሮያል አይነት በጣም ብዙ ድራማ እንደዚህ አይነት ሪሌሽንሺፕ ወደዋለው እንደዚህ ምናምን ከዛ ብዙ ነገር ይሰሩ ነበር እሱ እንደዛው እንዳለ ግን በጣም ሲሪየስ ላይፍም ያላቸው ሰዎች አሉ በጣም በቃ ሶሻል ሚዲያ ላይ መጥተው ካፕል ሆነው እየሰሩ ከዛ ግን ደግሞ በትክክልም ተጋብተውም ወልደውም በጣም ብዙ ካፕሎች ስለምናቅ ሁሉም ውሸት ነው ማለት አንችልም ሁሉም ደግሞ እውነት ነው ማለትም አይቻልም ኢትዮጵያ ስትመጪ ተቀበለሽ የሆነ ጊዜ ያሳለፍሽ አንሶ የለሽም መጀናጀን አልችልም ታውቃለህ ለምን እንደሆነ ታውቃለህ ቁጡ ነኝ እና አንድ ሰው በሰላም እንኳን ሊያወራኝ መጥቶ እንደዚህ የሆነ በቃ አይደለ አንቺ እኮ እንደዚህ ነሽ አንቺ እኮ ቆንጆ ነሽ ማለት ከጀመረ ያን ሰው ማውራት አልችልም ቁጡ ስለነበር ዋይ ህይወት አልፈልግም በሆነ እድሜ ብዬ ማሰብ አይነት ሴት ፉድ ቻሌንጅ አናዘዋ በዩኔስኮ በዓለም ቅርስነት ብዙ ቅርሶችን ያስመዘገበች ሀገር ማለት ነው ኢትዮጵያ ቻይና ኢጂፕት ግብጽ ህንድ አሜሪካ ፓሪስ ፈረንሳይ ጣሊያን ግብጽ ቤልጂየም ምንድነው ጣሊያን መድኃኒዓለም ያስ ኢርብስዋ ለምን ሌላ ታፈጣለህ ሐሳቡን ያመነጨው እሱ አይ ያለ ምግብ ስንት ቀን መቆየት ይችላል 3 ቀን አንድ ሳምንት 2 ቀን 14 ቀን ወይ ያበላል የጅብ የእድሜ ጣሪያ እስከ ስንት ድረስ 15 ምላሱን ወደ ውጪ ማውጣት የማይችለው እንስሳ ምንድነው ዘንዶ ኧረ ዘንዶ አላለም እሺ ባሎስ ባዶ ይሻላል ተውና ኧረ ብላቶ ነው አዲ አልተደፋም የሰው ልጅ በህልሙ ሊያየው የሚችለው ብቸኛው እንስሳ ምንድነው ምን አይነት ጥያቄ ነው ጎበዝ ምን የት ነው ያልከው ፈረስ በግዛቷ 11 የሰዓት አቆጣጠር ያላት ሀገር ማለት ነው ሩሲያ ያንተ ክፉ ነው በስማ የድመት ልጅ ምን ይባላል ጎበዝ እኮ ታሊ ሊልልኝ ማልቆብኛል ጆሮዋ ከተደፈነ መብረር ማትችል እንስሳ በጌታ ስም በጌታ ታስለቅሽ
ዓለማችን ላይ የመጀመሪያው ለማዳ እንስሳ ምንድን ነው? አይደለም ውሻ ነው። አስበላው ያሳምነው ልጅ እኔን እያየ ከመሞት በፊት ጧጧት ብቻ የምትል እንስሳ ምንድነው? ሰው ነው ወይስ ምንድነው? ጧጧት ብቻ ጠቀለለው። ብዙ ደሴቶች ያላት ሀገር ማለት ነው። አውስትራሊያ ማዳጋስካር ዩሮፕ ውስጥ ነች። ፓፒ መልስ እንጂ ጎበዝ ወይኔ በላቸው ያዙ። ልቦች ያሉት እንስሳ ምንድን ነው? ምን ያልበላ ሰው አለ? ግን ሁሉም በልተዋል። ዳግም ግባ። ጊንጥ ጊንጥ ስንት አይኖች አሏት? ወይኔ 99 ዓመተ ምህረት ላይ ስለ ኑሮ ያወራች ሴትዮ ነች። እሺ የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። ሰላም ድምጽሽን 10 ሳንቲም የሚሸጥ ፔስታል 15 ሳንቲም። የኑሮ ውድነት በጣም ሰማይ። ይሄ በጣም እኮ በቃ እንደ ጉድ ተብሎ እኮ ነው የተወራው። 10 ሳንቲም የሚሸጥ ፌስታል 15 ሳንቲም ገብቷል። አሁን ምን እያሉ ይሁን ማዘር? ያው አለሁኝ እንኳን ኖሩልን። ጤማ እየሰራሁ እሺ። አሁን ስንት ነው የሚጨምሩት? ሜዳ ልጆቼ ሁሉም ቤተሰቦቼ ሰላም ናችሁ? አለው ዘንድሮ ስንት እየጨመሩ ይሁን? ናየኛው ትንሽ ከዚህ ህፃን ልጅ ምርቃት በርካቶችን ጉዳስ ብሏል። በመዲናችን አዲስ አበባ ከተማም የተከናወነው የአንድ ታዳጊ ህፃን የኬጂ ምርቃት ስነስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ከላይ በምስሉ ላይ እንደምትመለከቱት ህፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና በላይኛው መስኮት በኩል ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ነገር ደግሞ ልክ እንደ ሰርግ በክብር የተሰለፉና በአበቦች ያጌጡ በርካታ ቪኤትና በፕራዶ መኪናዎች መታጀቡ ነው። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ሐሳባችሁን ኮሜንት ላይ ጻፉ። እንደዚህ አይነት አሁን ይሄ ልጅ ነገ ማን እጅ ላይ እንደሚወድቅ አይታወቅም። ባይ ዘ ወይ አሁን በጣም ከባዱ ነገር ለልጅ እንደዚህ መሆኑ ነው እንጂ ሌላው እንደፈለገ አሁን ሰርግ ላይ ምናምን ይመቻቸው እንደፈለገ ያርጉ። ልጅ ግን ሲሆን አንድ በራሱ አይደለም የቆመው፣ ምናልባት የቤተሰብ ንብረት ነው ምናምን። ነገ ይሄ ንብረት የት እንደሚሄድ አይታወቅም። ማንን ሊወርሰው እንደሚችል፣ ማን ሊያቃጥለው እንደሚችል ሀገር ራሱ ትቀጥል አትቀጥል በማይታወቅ ሁኔታ ራሱን ለማያቅ ልጅ እንደዚህ አይነት በጣም የተካበደና ሌግጀሪ ነገር ማስለመድ ነገ ይሄ ልጅ ቢወድቅ እንኳን ቆሞ መነሳት የሚችል አይመስለኝም። በጣም ከባድ ነው። ባይ ዘ ወይ ማለት ነው ይመስላል ላይ አሁን ለምሳሌ እንደዚህ ስታዩት ምናምን ይመስላል የሆነ የተንከባከቡት ምናምን፣ ግን አይደለም። ነገ ከነገ ወዲያ ይሄ ልጅ ህይወት ሲጀምር የራሱን ኑሮ ሲጀምር
እንደዚህ አይነት ልምምዶች ውስጥ መጥቶ በራሱ ልቆም ቢል መቆም አይችልም። እና አንዳንዴ የድሃ ልጅ መሆን ራሱ እኮ አሪፍነቱ ብዙ ነገር ምንም አይመስለውም። ቢወድቅም አይገርመውም፣ መነሳትም አይገርመውም፣ በጣም ትልቅ ቦታም ቢሄድ አይገርመውም። ህይወት ለሱ ኖርማል ነውና አንዳንድ እንደዚህ አይነት ሌግጀሪ ነገር ለልጆቻቸው የሚያስተምሩ ሰዎች በጣም ጥንቃቄ ቢያደርጉ አሪፍ ነው። ምክንያቱም ህይወት ሁሌ በዚህ ደረጃ ላትቀጥል ትችላለች። የሆነ ሰዓት ላይ በቃ ማለት ሊቆም ይችላል። ይሄ ሀብቱም ንብረቱም ምናምን ሊጠፋ ስለሚችል ማለት ነው። አይ ሙከራ ኦኬ፣ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። መጀመሪያ ሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባ አለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግላል፣ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ምናምን የሚባለውን ነገር አሪፍ ነው። እኔ ግን የሆነ አንዳንዴ ግራ ነው የሚገባኝ ነው ላይክ ሰው እንዴት በዚህ ልክ ፌመስ ሆኖ በዚህ ልክ ወዳጆች እያለው በጣም የሚወደድ ሙዚቀኛ ሆነ ኢትዮጵያ ውስጥ በጣም ብቻውን እንዴት ሊሆን ይችላል ምናምን ይገርመኛል። እነሱ በዚህ ደረጃ ብቸኝነት የሚያጠቃቸው ከሆነ ብቻዬ ስለሆንክ የሆኑ በቃ ሰው የሚፈልግ ከሆነ ሌሎቹስ ላይክ ብዙ ወዳጅ የሌላቸው ማይታወቁ ሰዎች ምናምን አስባችሁታል? ግን ሰው ምን ያህል ከሰው ጋር እየተራራቀ ብዙ ታይሙን ከስልኩ ጋር እንደሚያሳልፍ ምናምን ስታስቡት አንዳንዴ በጣም ነው የሚገርመው። ኤኒዌይስ ግን የዛሬው ቪዲዮ ይመስል ነበረ። ጸዴ ታይም እንዳሳለፍን እርግጠኛ ነኝ። ሰብስክራይብ አላረጋችሁ ሰዎች ሰብስክራይብ አድርጉ እና ፋሚሊ ሁኑ። ላይክ ካላረጋችሁ ግን ላይክ በማድረግ ሞቅ እንዲል አድርጉት። ይመቻችሁ።